ሰውነት ይሆናል። ጣፋጭ ሙዝ ይሆናል እንዴ? አንተ ዛሬ እኮ የደሞዝ ቀን ነው። 29 30 ነው እባክህ። ዋናው ቀን ሰው የለፋበትን የሚያገኝበት ቀን። ለዛ ይታቀድለት። እሺ መጀመሪያ ቲክቶክ ይሄ ምግብ ሪቪው የሚያደርጉት አለ አይደለ? እነሱ ጋር እንዳለ እየሄድን ድብን ምግብ የመጀመሪያ እቅድ ይሆናል። ለምን አይሆንም? እሺ ይሁን። ግን ዋናው መቅደም ያለበት ምን መሰለሽ? ባለፈው አንተ ወክ ብቻ ነው እግር ብቻ ነው የምታበላኝ፣ አንድ ቀን ራጋብዘኝ አታውቅም ብላ እግሯን የገለበጠችብኝ ቀሽም፣ እሷን ራት ጋብዛታል። እሺ አብረን ሄደን እንበላለን። አንቺ ምን ቤት ነሽ? ማለት ምን ቤት ነሽ? ልትበላው አይደል እንዴ የምትሄዱት? ለምግብ አንቺ ቤት ይመጣልሻል። ምን ቤት ነሽ አንቺኛ? ማለት ብቻ ከሆነ ለምን ሄጄ ልበላ? ምን ልታረጋላችሁ? ሌላ ሄጄ እበላለሁ። እሺ በቃ ከዛ ደግሞ ከጀማው ጋር ተያይዘን እዛ ቁርጥ ቤት ሄደን ድብን። አሁንም ምግብ እና ከምግብ ውጪ ትኖራለህ? ወይኔ እሺ ይሁን በቃ እሺ። እና ደግሞ ቀጠን እያልን ነውና ጣፋጭ ነገር ያስፈልገናል። ለሞፈርማ ዋናው ሙዝ ነው። ሙዝ በዳቦ ነው። አንቺ ደግሞ ኧረ በእናትህ እዛ ትጀጀል ሄደን ጠይቀው። ቦስ ዛሬ እንግዲህ ቀን 29 30 ዋናው ቀን እንግዲህ ሰው ሁሉ የለፋበትን ሊያገኝ ግድ ነው። ሊበላም ግድ ነው። ምግብ እና ቦስ አይዞሽ ደሞዝ የደሞዛችን ቀን ዛሬ ደረሰ። እንድትሰጠን ነበረ የመጣን። እቁብ ከፈልኩላችሁ እኮ እቁብ ከፈልኩላችሁ። እቁብ ምንድን ነው? ምን ያደርግልናል? እቁብ እቁብ ራት ይሆናል፣ ምሳ ይሆናል፣ እቁብ ሰውነት ይሆናል፣ ጣፋጭ ሙዝ ይሆናል።